የክልላችን መንግስት የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ እንዲሁም የ5 ዓመት ስትራቴጂክ እቅድ እና የ2018 የአጭር ጊዜ እቅድ አቅዷል። እነኚህ እቅዶች ላይ በከተማ ጽሕፈት ቤት ጀምሮ የመምሪያ ኃላፊዎች፣ የክልል ቢሮ ዳይሬክተሮች እንዲሁም የክልል አመራሮች ሰፊ ስልጠና ወስደንበታል። ከዚህ እቅድ ውስጥ በስልጠናው እንዳረጋገጥ ነው የፍትህ ዘርፉ እውነት ለመናገር ሰፊ ቦታ ሰፊ ትኩረት ተሰጥቶት የተዘጋጀበት እቅድ ነው ተብሎ መውሰድ ይቻላል። ይሄ የሆነበት ምክንያት ደግሞ በክልሉ ልማት ላይ፣ በክልሉ ሰላም ላይ፣ በክልሉ አጠቃላይ እንቅስቃሴ ላይ የፍትህ ዘርፉ ወሳኝነት በጣም ሊያቅ ያለ መሆኑን የክልሉ መንግስት ተገንዝቦ ያን ታሳቢ ያደረገ የራሳቸው የተቋማት እቅድ ጥቅል በሆነ መንገድ የሁሉም ተቋማት እዛ ተጠቃሎ የገባበት ሁኔታ ነው ያለው። 25 ዓመቱንም የ5 ዓመቱንም የ2018ን እቅድ በስልጠና እንዳያችሁት 5 መሰረታዊ የሆኑ ስትራቴጂክ ግቦች አሉት። ከአምስቱ ውስጥ የመጀመሪያውና ዋነኛው የህግ የበላይነትን በማረጋገጥ ሰላምና ደህንነትን ማስፈን የሚል ትልቅና የመጀመሪያው ስትራቴጂክ ጉዳይ ተደርጎ ተወስዷል። ይህ የተወሰደበት ምክንያት ደግሞ ቀሪዎቹ 4ቱ ስትራቴጂክ ግቦች ውጤታማ ሊሆኑ የሚችሉት የመጀመሪያው ግብ ሲሳካ ወይም የመጀመሪያው ስትራቴጂክ ጉዳይ ሲሳካ መሆኑን ታሳቢ የተደረገ ነው። የህግ የበላይነትን ማስከበር፣ ሰላምና ደህንነት ማረጋገጥ ጉዳይ ደግሞ የፍትህ ተቋማት አይነተኛና ትልቅ ኃላፊነት ነው። በተለይ ደግሞ ለአቃቢ ህግ፣ ለፍትህ ቢሮ መዋቅር ከምንም በላይ ትልቅ ኃላፊነትና ትልቅ ድርሻ አለበት። እቅዱ ከክልሉ መንግስት እቅድ ጋር ተጣጥሞ እንዲታቀድ የፍትህ ቢሮም የራሱን የ5 ዓመትና የ2018 ዓመተ ምህረት የአጭር ጊዜ እቅድ አቅዷል። በተቻለ መጠን የፍትህ ዘርፉ የክልሉ መንግስት እቅድ ተጣጥመው እንዲሄዱ ጥረት ተደርጎ የተሰራ ነው። ከዛ አኳያ የህግ የበላይነት ማስከበር፣ ሰብአዊ መብት ማክበርና ማስከበር፣ ወንጀል መከላከል፣ ሰላምና ደህንነት ማረጋገጥ፣ የመንግስትና የህዝብን መብት ማስጠበቅ የፍትህ ቢሮ መዋቅር ተልእኮች ተደርገው ተወስደዋል በእቅዱ ላይ። ይህን ለማድረግ ደግሞ በህዝብ የታመነ ቀልጣፋ፣ ፍትሃዊ፣ ውጤታማ የሆነ የፍትህ አገልግሎት መስጠት አለብን ብለን ተነስተናል። በሌላ በኩል በ2016 የተጀመረውና በ2018 የሚጠናቀቀው የፍትህ ትራንስፎርሜሽን እቅድ እንደ ሁለቱ ዓመታት ሁሉ 11 ግቦችን ይዞ በዚህ ዓመትም እቅዱን ተዘጋጅቶ ወደ ተግባር ገብተናል ማለት ነው። እነኚህ ሁሉም እቅዶች ከፍትህ ቢሮ ጀምሮ እስከ ታችኛው መዋቅራችን ድረስ ውይይት ተደርጎባቸዋል፣ መግባባትም ተፈጥሮባቸዋል። ከዛ ቀጥለን ወደ ተግባር ሂደት ገብተናል ማለት ነው። በተግባር ሂደቱ በርካታ ውጤት አምጥተናል። በዋናነት በወንጀል ፍትህ አስተዳደሩ ከመከላከል በፊት መከላከል በማስቀደም በርካታ ስራዎችን ሰርተናል። ከማስቀጣት በተጨማሪ በወንጀል የተመዘበረውን የመንግስትና ህዝብ ማስመለስ አለብን ብለን ትኩረት አድርገን ሰርተናል። ምክንያቱም ወንጀለኛ ከፈጸመው ወንጀል ተጠቃሚ መሆን የለበትም የሚል ትልቅ ተግባርና ትልቅ ትኩረት አድርገን እየሰራንበት ነው ያለው። በዚህም ከወንጀል አፈጻጸም ጋር በተያያዙና በተገናኙ የተያዙ ንብረቶችን በማስወረስና በማስመለስ ባለፉት 6 ወራት ከክልል እስከ ወረዳ ድረስ 595 ሚሊዮን 656,669 ብር ለመንግስት ገቢ ያስደርገናል። ይሄ ከኤግዚቢት ከወንጀል ቅጣት በሙስና ወንጀል ጋር ከመደበኛ ወንጀል ጋር በተያያዘ አጠቃላይ ከአይነትም ሽያጭ በቀጥታም ከገንዘቡ ገቢ የተገኘ ነው። 595.6 ሚሊዮን ብር ለመንግስት አስገብተናል። ይሄ ሲቀረው እንጂ የተጨመረ ነገር የለውም። በአግባቡ ሪፖርቱ ከተዘጋጀ ከዚህ በላይ ትልቅ ነገር ከመከላከልም አኳያ በትልልቆቹ ከተሞቻችን በባህር ዳር፣ በደብረ ብርሃን፣ በኮምቦልቻ፣ በጎንደር አሁንም ደብረ ማርቆስ ላይ በተለየ ሙስና ወንጀሎች ከፖሊስ ጋር በቅንጅት በሰራ ነው ስራ በርካታ ሄክታር መሬቶች በርካታ በካሬ ሜትር የሚገመቱ መሬቶች እየተመለሱ ነው ያሉት። እሱ ብቻ አይደለም፣ ተከራክረናል፣ ይዘንም ተደራድረናል። በዚህም የፍርድ ባለመብት ከሆንባቸው ጉዳዮች ውስጥ በድርድርና በፍርድ አፈጻጸም ብር 694 ሚሊዮን 83438 ብር ለመንግስት ገቢ እንዲሆን አድርገናል። ይህም
ሪፖርቱ ሲቀረው እንጂ በጣም ከተጠናከረ ከዚህ በላይ ይቀጥላል ብለን እናስባለን። አሁን በ6 ወር ውስጥ እንደዚህ አይነት ትልልቅ ገንዘቦች ለመንግስት ገቢ ያደረግንበት ዘመን ነው። የተጠናከረ የህግ አገልግሎት የጠራ ህግ ዝግጅትን መስራት አለብን ብለን በሪፎርሙ በአጠቃላይ በመደበኛ ስራዎቻችንም ከያዝናቸው ትልቁና ገዢው ተግባር ይሄ ነው። ምክንያቱም ፍትህ ቢሮ ለክልሉ ዋና የህግ አማካሪ ሆኖ